አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ቤተሰቦቼ እንዴት ናችሁ? ሰላም ሰላም ብያለሁ። ክርስቲያን ወገኖቼ ሰላማችሁ ይብዛ ባላችሁበት። ፈጣሪ ጠብቃችሁ ሀገራችንን ሰላም ያርግልን። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። ዛሬ ደግሞ በትንሽ ፒዛ ልሰራ መጥቻለሁ ማለት ነው። እዚህ ጋር ዱቄት አለኝ ማለት ነው። እዚህ ጋር ደግሞ ጨውና ካሜራ አለኝ። እዚህ ጋር ደግሞ ዘይት አለኝ ማለት ነው። ውሃና ዘይት አለኝ። በዚህ መልኩ አርግ ፒዛ ለመስራት እንትን ብያለሁ ማለት ነው። እና ቀላል ነው። እንደዚህ አርግታችሁ ለቁርስም ሆነ ለቡና ቁርስ ለአሰር ነው ማለት ነው የፈለኩት እና ብዙም አይደለም በትንሹ እንትን ብዬ ነው መሰራ ማለት ነው። እና በዚህ መልኩ ተከታተሉ፣ አብረን እንሰራለን ማለት ነው። እሺ ውዶችዬ፣ አሁን ዘይት እጨምራለሁ። ብስሚላ ዘይት የምትፈልጉት አክል መጨመር ትችላላችሁ ማለት ነው። እኔ እንደዚህ ስለማውቀው እጨምራለሁ ማለት ነው። ከዚያ የውዶችዬ በዚህ መልኩ አብኩቼ ጨርሼዋለሁ ማለት ነው። ግማሽ ሰዓት ላይ እንገናኛለን፣ አብረን ደግሞ እንሰራለን ማለት ነው። ኢንሻአላህ ትንሽ እናስቀምጠውና ኮፍ ሲልን ቢያንስ 40 ደቂቃ 30 ደቂቃ አሁን ሙቀትም ስለሆነ ማለት ነው። ኢንሻአላህ አብረን ደግሞ እንሰራለን ማለት ነው። ያው በዚህ መልኩ 30 ደቂቃ ሆኖት ደርሰናል ማለት ነው። ያው ኮፍ ብሎልኛል። ዋው ማሻአላ ተባረካላ። በዚህ መልኩ ደርሷል ማለት ነው። ማሻአላ በዚህ መልኩ ኮፍ ብሎ እንደምታዩት ደርሶልኛል ማለት ነው። እንደዚህ አሁን እዚህ ጋር ደግሞ እንትን ብያለሁ። ይሄ ወረቀት አድርጌበታለሁ ማለት ነው። ከዛ በኋላ እንትን እንላለን ማለት ነው። መጨመርበት ነገር አመጣለሁ ማለት ነው። ያው በዚህ መልኩ ደርሶልኛል ማለት ነው። እዚህ ጋር ደግሞ ጀብን አለኝ ማለት ነው የማረግበት የቪዛ ማለት ነው። ጀብን ሞልቶ ድላለ ምንድን ነው የሚሉት አረቦች እንትን አለው ማለት ነው። ያው በዚህ መልኩ እንትን ብያለሁ ማለት ነው። አሁን የሚቀራኝ ላዩ ላይ ሰልሳና ጅብን ያደርግበታለሁ ማለት ነው። ብስሚላ ከዚያ በዚህ መልኩ አርግታችሁ ሞክሩት። በጣም ቀላል ነው፣ ደግሞ ብዙ ፕሮሰስ አያበዛም እና በዚህ መልኩ አርግታችሁ እንደዚህ አርግታችሁ ሞክሩት ማለት ነው። ትወልድታላችሁ። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቀጣይ ደግሞ የፈለጋችሁት ነገር ሴሪስት አሳየን ሙያሽን ይልሽ ካላችሁን ከወደዳችሁት ኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ ሰራለሁ ማለት ነው ኢንሻአላህ። እስከዛ ደግሞ ያው በኮሜንት በዚህ ኮሜንት ማለት ነው 100 ኮሜንት ማግኘት አለብኝ። 100 200 300 400 ትንሽ ነው።
በዚህ ቢዛዬ ማለት ነው። በዚህ ሙያዬ አትሳቁ ደግሞ ማለት ነው። እና ያው በዚህ መልኩ የምታምር ትንሽዬ ቢዛ ሰርች ያለው የኔ ውዶች ማለት ነው። ከዚያ አሁን ይሄን ጨረስኩኝ። ከዚያ ደግሞ የሚቀረን ምንድን ነው? ጀበና ማለት ነው። ጀበና የሚቀረን ከዚያ ወደ ጀበና እንዳለ ማለት ነው። ያው ጅብኑ ማለት ፍሬዘር ስለሚቀመጥ እንደዚህ ስለሆነ ቁጭ የሚለው ደስ ሲለው ፍሬዘር ላይ ቁጭ ስታረጉት አያያዝ ምን አይል እንደዚህ በዚህ መልኩ ፏ አርጋችሁ ወደ ጋዛችሁ ታስገባላችሁ ማለት ነው። አትደውሉብኝ። ምን ሆናችሁ ነው የምትደውሉብኝ? እኔ ስራ ሲሆን እንዴ እኔ መደወል የሚታያችሁ ተው። ይኸው በዚህ መልኩ ውዶችዬ እንደዚህ አድርጌ ትንሽ ስቶቡ ሞቅ እስከሚል ድረስ እንጠብቀዋለን ማለት ነው። እስከዛ ደግሞ ላዩ ላይ እንትን ማድረግ አለብኝ ማለት ነው። እንደዚህ ለበስ አደርገዋለሁ። ትንሽ ጋዙ እስከሚሞቅ 1-5 ደቂቃ እንጠብቅ ውዶችዬ። ጋዜ ሞቋል። አሁን ወደ ጋዝ ላስገባው ነው ማለት ነው። አብረን 20 ደቂቃ ያው በዚህ መልኩ እየተሰራ ነው ማለት ነው ውዶችዬ። በዚህ መልኩ ውዶችዬ በዚህ መልኩ ምሳችን ጨርሰናል ማለት ነው። ይሄን ይመስላል ሩዛችን። ከዚያ ደግሞ ሰሞናችን ይሄ ይመስላል ማለት ነው። ይሄን ይመስላል እና በቀጣዩ ቪዲዮ እስከምንገናኝ ድረስ ከልብ ነው የምናመሰግነው። ጀዛኩሙላሁ ኸይራ። ሰው ያልናችሁ ቤተሰቡ ነው፣ አበረታቱኝ እላለሁ። እወዳችኋለሁ። ባላችሁበት ፈጣሪ ጠብቃችሁ ሀገራችንም ሰላም ያርግልን። ሁላችንም ያሰብነው አላህ ያሳካልን፣ መጨረሻችን ያሳምርልን። መኖራችን በኢባዳ ማሞታችን በሻዳ ያርግልን። ከልብ ነው የማመሰግነው ሁላችሁም ማለት ነው። በረታቱኝ። ነባሮቹ ደግሞ እንደተለመደ ለምትሰጡኝ ኮሜንት እና ለምትሰጡኝ አስተያየት እጅግ ከልብ ነው የማመሰግነው። ሌሎቻችሁ ደግሞ አዳዲሶቹ እንደዛው የር እያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግነው ሁላችሁም። ይሄን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ በዚህ መልኩ ምሳችን ጨርሰናል ማለት ነው። ይሄን ይመስላል ሩዛችን። ከዚያ ደግሞ ሰሞናችን ይሄ ይመስላል ማለት ነው። ይሄን ይመስላል እና በቀጣዩ ቪዲዮ እስከምንገናኝ ድረስ ከልብ ነው የምናመሰግነው። ጀዛኩሙላሁ ኸይራ። ሰው ያልናችሁ ቤተሰቡ ነው፣ አበረታቱኝ እላለሁ። እወዳችኋለሁ። ባላችሁበት ፈጣሪ ጠብቃችሁ ሀገራችንም ሰላም ያርግልን። ሁላችንም ያሰብነው አላህ ያሳካልን፣ መጨረሻችን ያሳምርልን። መኖራችን በኢባዳ ማሞታችን በሻዳ ያርግልን። ከልብ ነው የማመሰግነው ሁላችሁም ማለት ነው። በረታቱኝ። ነባሮቹ ደግሞ እንደተለመደ ለምትሰጡኝ ኮሜንት እና ለምትሰጡኝ አስተያየት እጅግ ከልብ ነው የማመሰግነው።
ነባሮቻችሁ ደግሞ አዳዲሶቹ ለዛው ሼር እያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግናላችሁ። ይሄን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ማሻአላ ተባረካላ ቢዛችን በዚህ መልኩ ደርሶልናል ማለት ነው። እንደዚህ ያማረ በጣም ደስ የሚል ቢዛ ነው የሆነልኝ። እንዳልጠበቅኩት ነው የተስተካከለልኝ ማለት ነው። እና በዚህ መልኩ ሞክሩት ማለት ነው። ቀላል ነው። ሳታበዙ በትንሹ ለራሳችሁ የሚሆናችሁ አክል። እዚህ ጋር ደግሞ ቡና አፍልቼ ያለው እንግዲህ ቡና ጀበና የለኝም ማለት ነው። ጀበና ያላችሁ ሰዎች ግዙልኝ ጀበና። እዚህ ጋር ደግሞ ቼስም አለኝ፣ አሲርም አለ፣ ውሃም አለኝ። እንግዲህ የዛሬ ቀኔ በዚህ መልኩ ነበረና ሰብስክራይብ ያደረጋችሁ ሰብስክራይብ አድርጎ አበረታቱኝ። ለዚህ መደረስኩ በእናንተ ነው። በጣም የማመሰግነው። ጀዛኩሙላሁ ኸይራ ብያለሁ። እስከ መጨረሻ ደግሞ አብረን የምንዘልቅ ያርገን። እንግዲህ መጨረሻችን ያሳምረው እላለሁ። ውዶች አዳዲስ የምትመጡ ላይክ ሰብስክራይብ እያደረጋችሁ አበረታቱ፣ ሼር አድርጉልኝ ሁላችሁ ማለት ነው። እና በዚህ መልኩ ነበረ እንግዲህ ጀበና ያላችሁ አለን እኔ ያመጣልሻለሁ፣ ወንድምም ይሁን እህት ማለት ነው። ቡና የማፈላ በዚህ ነው ማለት ነው። ሰብታችኋል እንግዲህ እንደዚህ በዚህ መልኩ ነበረ። እጅግ በጣም ነው የማመሰግነው ሁላችሁ። እንግዲህ ጀበና እንድትገዙልኝ አደራችሁ ማለት ነው።